ሰላም ሰላም ውድ ተማሪዎችና የቻናል ቤተሰቦች ሰላማችሁ ይብዛ እያልኩኝ ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። በተለይ ለቻናሌ አዲስ የሆናችሁ ቤተሰቦች ቻናሉን ቪዲዮዎቹን ከፍታችሁ ከማየታችሁ በፊት ላይክ ማድረጋችሁን አትዘንጉ። በዛሬው ትምህርታችን የምናየው ግሬት ወርልድ ጂኦግራፊ ኢንትራንስ ኤግዛም ኩዌስችን ፍሮም ግሬድ 10 ጂኦግራፊ ሌሰን ፓርት 10 ይሆናል ማለት ነው። 31ኛው ጥያቄ which of the following pairs of specialized field of geography deals with the study of landform, plant and animals? ስለ ላንድፎርም፣ ስለ ፕላንት እና ስለ አኒማል የሚያጠናው የጂኦግራፊ ክፍል የትኛው ነው? ኤ ጂኦሞርፎሎጂ እና ኢኮኖሚክ ጂኦግራፊ፣ ቢ ካልቸራል ጂኦግራፊ እና አርባን ጂኦግራፊ፣ ሲ ጂኦሞርፎሎጂ እና ባዮጂኦግራፊ፣ ዲ ጂኦሞርፎሎጂ ኤንድ ኦሽኖግራፊ። መልሱ የሰራችሁ 32 which of the following is not true about map? A it represent a part or all of the earth surface, B it is three-dimensional representation, C it uses generally accepted symbol and signs, D all maps are smaller than the area they represent. 33 what is the distinct feature created by the river in upper course? A delta, B gorge, C meander, D oxbow lake. ወደ መልስ ስንሄድ 31ኛው ጥያቄ መልሳችን ሲ ይሆናል። ጂኦሞርፎሎጂ የሚያጠናል ስለ ላንድ ፎርም እና ስለ ሁለቱ ፎርሶች ነው። ባዮጂኦግራፊ የሚያጠናል ስለ ፕላንት ኤንድ አኒማል ዲስትሪቢዩሽን ነው። 32ኛው ጥያቄ መልሳችን ሲ ነው። ኢት ዩዝ ጀነራሊ አክሰፕትድ 32ኛው ጥያቄ መልሳችን ቢ ነው። 32ኛው ጥያቄ መልሳችን የሚሆነው ቢ ነው። ምክንያቱም ኢት ኢዝ ቱ 3-ዳይሜንሽናል ሪፕሬዘንቴሽን ሳይሆን 2-ዳይሜንሽናል ነው ማፕ። ስለዚህ መልሳችን ቢ ይሆናል ማለት ነው። 33ኛ መልሳችን አፐር ኮርስን ኢንዲኬት የሚያደርገው የሪቨር ክፍል የትኛው ነው? ኤ ዴልታ፣ ቢ ጎርጅ፣ ሲ ሚያንደር፣ ዲ ኦክስቦው ሌክ። መልሳችን የሚሆነው ጎርጅ ነው ማለት ነው፣ ወይንም ቢ ይሆናል ማለት ነው። 34ኛው ጥያቄ ጋር ስንሄድ which of the following is not associated with fold mountains? ከፎልድ ማውንቴን ጋር የማይስማማው የማይሄደው አማራጭ የትኛው ነው? የፎልድ ማውንቴንን የማይገልጸው ማለት ነው። ኤ uplifting of crust ልክ ነው። ቢ emergence of as a result of compression፣ ሲ accumulated along the edge of continents፣ ዲ formed by the process of tensional force። 35 which of the following mountain is different from the other based on their formation? A Sierra Nevada, B Afar Block Mountain፣ C Ruwenzori፣ D Mount Rastashon። 36 exfoliation is the output of A carbonation፣ B hydration፣ C temperature፣ D hydrolysis። 37 which of the following erosion is associated with deep and wide gorge? A sheet erosion፣ B gully erosion፣ C rill erosion፣ D wind erosion። 34ኛው ጥያቄ መልሳችን የሚሆነው ዲ ነው። formed by the process of tension። ቴንሽናል ፎርስ ማለት ሁለት ተቃራኒ ፎርሶች ወደ ተለያየ ዳይሬክሽን ሲገፋፉ ማለት ነው። ሁለት የመሃሉ አንድ ወደ ተለያየ ዳይሬክሽን ሲገፋፍ የመሃሉ ቦታ ምን ያደርጋል? ክራክ ያደርጋል ወይንም ፎልቲንግ ይፈጥራል እንጂ ፎልድ አይፈጥርም ማለት ነው። ስለዚህ መልሳችን ዲ ነው። የተቀሩት ኤ፣ ቢ እና ሲ ግን ፎልድ ማውንቴን ይፈጥራሉ። 35ኛው መልሳችን የሚሆነው ከሁሉም ማውንቴኖች የሚለየው ራስ ዳሽን ነው። ምክንያቱም ራስ ዳሽን የተፈጠረው ቢኮዝ ኦፍ ቮልኬኒክ ኤረፕሽን ነው ማለት ነው። ቢኮዝ ኦፍ ቮልኬኒክ ኤረፕሽን። ሴራ ኔቫዳ እና አፋር ብሎክ ማውንቴን ቢኮዝ ኦፍ ፎልቲንግ የተፈጠሩ ናቸው፣ ወይንም ይሄ ብሎክ ማውንቴን ተብሎ የሚጠሩ ናቸው ማለት ነው። ሩዌንዞሪ ዲፈር ፍሮም ዲ አዘር። ስለዚህ መልሳችን ዲ ነው ማለት ነው። 36 ኤክስፎሌሽን ማለት አለቶች በሙቀት ምክንያት ወደ ትናንሽ ስብርባሪ ሲቀየሩ ማለት ነው። ስለዚህ መልሳችን የሚሆነው ቴምፕሬቸር ይሆናል ማለት ነው። ሲ ቴምፕሬቸር ይሆናል። 37ኛው which of the following associated with deep and wide gorge? ዲፕ የሆነ ጎርጅ ወይም ሸለቆ የሚፈጥረው ኢሮዥን ታይፕ ጋድ ኢሮዥን ነው። ምክንያቱም ውሃው ሃይ ፎርስ ወይም ከፍተኛ ፎርስ ስላለው ወይም የዚህ ጋድ ኢሮዥን መነሻ አፐር ኮርስ ስለሆነ ከፍተኛ የሆነ ዲፕ እና ዋይድ ጎርጅ ይፈጥርብናል ማለት ነው። የቀጣይ 38ኛው ጥያቄ ስናይ
which of the following pair of landform shows similar activity due to erosion and wind? እንግዲህ ተመሳሳይ አይነት አክቲቪቲ ፎርም ያደረጉት ኢሮዥን ታይፖች ወይንም ተመሳሳይ አክቲቪቲ ላይ የሚፈጠሩት ላንድ ፎርሞች የትኞቹ ናቸው? ኤ ጎርጀን ሳንድ ዲዩን፣ ቢ ኦክስቦሌክ ኤንድ ደስት ስቶርም፣ ሲ ፍለድ ፕሌን ኤንድ ሎስ ዲፖዚት፣ ዲ ዴልታ ኤንድ ባልካንስ። the answer is A, B, C, D. which one? 39 Ahmed and Alamu were talking about their activity on farm and seemed to worry about the late rainfall. What was the matter that the two people discussed anxiously? A, farming, B, climate, C, weather, D, crop. 40 which of the following layer of atmosphere is correctly paired? A, troposphere, jet stream wind, B, mesosphere, ozone gases, C, stratosphere, meteorite, burn and disintegrated, D, thermosphere, high density. ወደ መልስ እንሄድ። 38ኛው ጥያቄ መልሳችን የሚሆነው ሲ ነው። ፍለድ ፕሌን እና ሎስ ዲፖዚት። እንግዲህ ፍለድ ፕሌን የሚከሰተው ሎወር ኮርስ ላይ ነው። ሎስ ዲፖዚትም ዊንዱ መጨረሻ ላይ የሚፈጥረው ፈርታይል ሶይል ታይፕ ነው ማለት ነው። ስለዚህ ፍለድ ፕሌን እና ሎስ ዲፖዚት ይሆናል ማለት ነው። 39 ሁለቱ ሰዎች የሚነጋገሩትን የዝናቡ መዘግየት አሳስበዋቸው ያወሩ ነው። ይሄ ሀሳብ የሚገልጸው የትኛው ነው? የአንሰር ኢዝ ዌዘር። 40ኛው ጥያቄ ስለ አትሞስፌር ልክ በኢንኮሬክትሊ ፔርድ የሆነው የትኛው ነው? ትሮፖስፌር፣ ጀት ስትሪም ዊንድ፣ ሜሶስፌር፣ ኦዞን ላየር፣ ስትራቶስፌር፣ ሜቴራይት፣ በርን ኤንድ ዲስኢንተግሬትድ፣ ቴርሞስፌር፣ ሃይ ዴንሲቲ። አንሰር ኢዝ ኤ ይሆናል ማለት ነው። 40ኛው ጥያቄ 41ኛ The Earth's atmosphere holds liquid and solid moisture dropping down to the Earth. Which one of the following precipitation is available in liquid state? እንግዲህ ዝናብ ሲዘንብ በረዶና ፈሳሽ ውሃን ቀላቅሎ ሾር ወይም ይዘንባል ማለት ነው። ከነዚህ ውስጥ ሊኪድ የሆነው የትኛው ነው? ኤ ስሊት፣ ቢ ድሪዝል፣ ሲ ስኖ፣ ዲ ሄል ይሆናል። which one is the answer? A, B, C, D. 42 The atmosphere gas which is a part of greenhouse gas effect and helps vegetation to grow is called a nitrogen, B, ozone, C, methane, D, carbon dioxide. Nitrogen, ozone, methane, carbon dioxide. 43 which of the following atmospheric element serve as a source of making electric light bulb and welding? A, neon, B, krypton, C, nitrogen, D, argon. 44 What is the region with warm dry summer and cold wet winter? A, savanna, B, temperate grassland, C, coniferous, D, Mediterranean. የ41ኛው ጥያቄ መልሳችን ቢ ነው፣ ድሪዝል ይሆናል ማለት ነው። እንግዲህ ሊኪድ የሆነ ከሶስቱ ድሪዝል ነው ማለት ነው። ስሊት ከሆነ ሁለቱም የሚይዝ ነው። ስሊት ማለት ሶሊድ አይስ ፕላስ ወተር ድሮፕሌት ሁለቱ ኮምባይን የሚያደርገው ስሊት ይባላል። ስኖ ከሆነ ስሞል አይስ ፍሌክስ፣ ሄል ስንል ላርጅ ኢን ኮምፓክትድ አይስ ክሪስታል ነው ማለት ነው። 42ኛው ጥያቄ መልሳችን የሚሆነው ካርበን ዳይኦክሳይድ ይሆናል። 43ኛው ጥያቄ መልሳችን አርገን ይሆናል። 44ኛው ጥያቄ መልሳችን ሜዲትራኒያን ክላይሜት ይሆናል ማለት ነው። 45ኛው ጥያቄ ጋር ስንሄድ what is the major climatic characteristics of the frigid zone? A, the cold month has -50 degrees centigrade, B, the warmest month has 10 degrees centigrade, C, very long summer and short winter, D, high duration of sunlight. 46 why does tropical rainfall support high diversity of fauna and flora? ፋውና ማለት አኒማል ማለት ነው። ፍሎራ ማለት ፕላንት ማለት ነው። 40 ኤ ሎ ሬንፎል ኤንድ ቴምፕሬቸር፣ ቢ ማውንቴኒየስ ኔቸር፣ ሲ ሃይ ፈርታይል ሶይል፣ ዲ ሃይ ሬንፎል ኤንድ ቴምፕሬቸር። 47ኛው ጥያቄ shifting cultivation is associated with A, equatorial rainforest, B, tropical desert, C, temperate climate zone, D, frigid climate zone. 48 መልሱን የሰራችሁ which of the following is true about tropical desert? A, located between 10 to 20 degree north and south latitude, B, the temperature reach the maximum during daytime and drop to 0 degree Celsius during nighttime, C, Macuus is dominant vegetation, D, agriculture is practiced commonly. እንግዲህ ወደ መልሳችን ስንሄድ ፍሪጊድ ዞን ማለት ወደ ፖል አካባቢ የቀረበ ስፍራ ነው። በጣም ኮልድ የሆነ ክላይሜት፣ ሎንግ የሆነ ዊንተር እና ሾርት ሰመር ያለው ቦታ ነው ማለት ነው። ስለዚህ እዚህ ቦታ ላይ የምናገኘው ቴምፕሬቸር the warmest is
10 ዲግሪ ሴልሺየስ ነው ማለት ነው። 46 ዋይ ዳዝ ትሮፒካል ሬንፎረስት ሰፖርት ሃይ ዳይቨርሲቲ ኦፍ ፋውና ኤንድ ፍሎራ። ብዙ እንስሳቶችና ብዙ አኒማሎች ትሮፒካል ሬንፎረስት ላይ ለምን ሊገኙ ቻሉ? ምክንያቱም ሃይ ሬንፎል እና ቴምፕሬቸር ስላለ ነው ማለት ነው። በዚህ ምክንያት ከፍተኛ የሆነ ዴንስ ፎረስት ስለሚገኝ ነው ማለት ነው። 47 ሽፍቲንግ ከልቲቬሽን ከምን ጋር ይያያዛል? ከኢኳቶሪያል ሬኒ ፎረስት ሪጅን ጋር የተያያዘ ነው ማለት ነው። 48 which of the following is true about tropical desert? ለትሮፒካል ዴዘርት ልክ የሆነው ቢ ነው። ምክንያቱም ቢ የሚያሳየን ምንድን ነው? ቢ ኢንዲኬት የሚያደርገው ቴምፕሬቸር ሪች ዘ ማክሲመም ዲዩሪንግ ዴይ ታይም፣ ቀን ላይ በጣም ይሞቃል፣ ምሽት ላይ በጣም ይቀዘቅዛል። ምክንያቱም ዝቅተኛ የሆነ ክላውድ ከቨር ስላለ ማለት ነው ዴዘርት ላይ። ስለዚህ መልሳችን ቢ ይሆናል ማለት ነው። ሶ 45ኛው ጥያቄ መልሳችን ቢ ነው። 46ኛው ጥያቄ መልሳችን ዲ ነው። 47ኛው ጥያቄ መልሳችን ኤ ነው። 48ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። 49ኛው ጥያቄ ስንሄድ which of the following is wettest highland? ኢትዮጵያ ውስጥ ካሉ ከፍተኛ ስፍራዎች በጣም እርጥበታማ የሆነው አረንጓዴ የሆነው ከፍተኛ ስፍራ የትኛው ነው? ኖርዘርን ሃይላንድ፣ ሳውዘርን ሃይላንድ፣ ሳውዝ ዌስተርን ሃይላንድ፣ ሸዋን ፕላቶ። መልሱን የጻፋችሁ 50ኛ all of the following are associated with the cause for the frequent weather change in the temperate zone except A length of day, B angle of sun, C effect of continent, D divergence of tropical and polar air masses. 51 which one of the following is the pair of warm temperate region? which one of the following is the pair of warm temperate region? ዋርም ቴምፕሬት ሪጅን የሚያሳየው የትኛው ክላይሜት ዞን ነው? ኤ ቴምፕሬት ግራስላንድ፣ ቢ ኮኒፈረስ ፎረስት ቤልት፣ ሲ ኩል ቴምፕሬት ኢስተርን ማርጅን፣ ዲ ቴምፕሬት ሞንሱን ኤሪያ። 52 when does the overhead sun occur in the tropic of cancer? ኤ ዲሴምበር 21st፣ ቢ ሴፕቴምበር 23rd፣ ሲ ጁን 21st፣ ዲ ማርች 21st። ወደ መልስ ስንሄድ 49ኛው ጥያቄ መልሳችን ሳውዝ ዌስተርን ሃይላንድ ይሆናል። የማለት ጅማ፣ ወለጋ፣ ጋምቤላ አካባቢ ማለት ነው። 50ኛው ጥያቄ መልሳችን ዳይቨርጀንስ ኦፍ ትሮፒካል ኤንድ ፖላር ኤር ማስስ ኤክሰፕት ስላለን ማለት ኮንቨርጀንስ ቢሆን ልክ ነበረ፣ ዳይቨርጀንስ ስላለን ዲ ይሆናል። 51ኛው ጥያቄ መልሳችን የሚሆነው ቴምፕሬት ሞንሱን ኤሪያ ይሆናል። 52ኛው ጥያቄ መልሳችን ጁን 21 ይሆናል ማለት ነው። ያ ማለት ጁን 21 ላይ የፀሐይ ብርሃን ዳይሬክት ኦቨርሄድ ሰን የሚሆነው ትሮፒክ ኦፍ ካንሰር ላይ ነው። 53ኛው ጋር ስንሄድ 53ኛው ጥያቄ ጋር ስንሄድ the branch of geography that studies place and how they change in the course of the time. A historical, B urban, C economic, D population geography. 54 which of the following describes the equatorial rainforest region? A warm and humid, B hot and low rainfall, C warm and dry, D mild and cool. ወደ መልስ ስንሄድ ስለ ፓስት ኤቨንቶች በተለይ ስተዲ ፕሌስ ኤንድ ሃው ዘይ ቼንጅ ኢን ዘ ኮርስ ኦፍ ዘ ታይም ያጠናልን ሂስቶሪካል ጂኦግራፊ ይሆናል ማለት ነው። 54ኛው ኢኳቶሪያል ሬንፎረስት የሚገልጸው ዋርም እና ሂሚድ ክላይሜት ያለው ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን የጥያቄዎችን ማጠቃለያ እንድታዩት እጋብዛችኋለሁ። ማንኛውም አይነት አስተያየት ካላችሁ እታች ባለው ኮሜንት ላይ ጻፉልኝ። ምክንያቱም ጥያቄው ስሰራ ከተሳሳትኩኝ እነዛ ስህተቶች እንዳርም ማለት ነው። ቴንክ ዩ